የወንድ ዘር የሴት ማህፀን ውስጥ ገብቶ ሴትቷ ካረገዘች በኋላ ያቺ ሴት ካሁን በኋላ ያላት ህይወት እንደ ከዚህ ቀደም ህይወት ኖርማል አይደለም። ምክንያቱም አሁን በውስጧ ያለው ወይ ደግሞ በውስጧ የገባው ዘር ፍቃዷን፣ ምኞቷን፣ አሳቧን፣ ፍላጎቷን ሁሉ ይቀማትና የሱን ፍቃድ፣ የሱን ፍላጎት፣ የሱን ምኞት፣ የሱን አሳብ እንድትኖር ያደርጋታል፣ ይለውጣታል፣ የራሱ ያደርጋታል። ለፍላጎቷ እንድትኖር ለፍላጎቷ እንዳትኖር ለፍላጎቷ ሙታ ለፍላጎቱ እንድትኖር ያደርጋታል። ከዛም በኋላ እቺ ሴት ከዛ ቀን ጀምሮ ይዘር በውስጧ ህይወትን ከዘራ በኋላ ከዛ ሰዓት ጀምሮ የምትኖረው የህይወት አይነት ከዚህም በፊት ትኖር ከነበረው ህይወት አይነት በጣም የተለየ ነው። ኢየሱስ ክርስቶስ ለዘላለም ጌታ ነው። ለምሳሌ ከዚህም በፊት እንደፈለገች ትራመድ ትሄድ ከነበረ አሁን በውስጧ ያለው ዘር እያደገ እየበዛ ስለሚመጣ እሷ እንደፈለገች መራመድና መሄድ አትችልም። ሌላ እንደፈለገች የፈለገችውን ነገር በልታ የፈለገችውን ጠጥታ የፈለገችውን አተኛኘት ተኝታ መኖር አትችልም። እሱ የፈለገው ትጠጣለች፣ እሱ የፈለገውን ትበላለች። እሱ የሚያስፈልገውን የአተኛኘት፣ የአቀማመጥ፣ የአረማመድን ህይወት መለማመድ መኖርን ትጀምራለች። ከዛም በኋላ እቺን ሴት ከዚህም በፊት የነበሯትን ጓደኞች ሁሉ ልትቀይር ትችላለች፣ ወር ትቀይራለች። ምክንያቱም አሁን ውሎዋ ከዚህም በፊት ያላቸው የነበራት ጓደኛ ሳይሆን አሁን ያለችበትን ህይወት አይነት ያሳለፉትን ሰዎችን አፈላልጋ አሁን ስላለችበት ህይወት ማናገር ትጀምራለች። ታስታውሳላችሁ፣ ኢየሱስ ክርስቶስ ለዘላለም ጌታ ነው። ማርያም ወደ ኤልሳቤጥ ሄደች አይደል? ከዛም በኋላ ሰላምታ ሲጠያየቁ በኤልሳቤጥ ውስጥ የነበረው ዮሐንስ መዝለል ጀመረ። ኢየሱስ ክርስቶስ ለዘላለም ጌታ ነው። ሰፈር ይቀይራሉ። እንደዚህ አይነት ሰዎች በውስጣቸው የከበረ ነገር ያላቸው ወይ ደግሞ ይዘር ያለባቸው ሰዎች ሰፈር ይቀይራሉ፣ አኗኗርን ይቀይራሉ፣ አነጋገርን ይቀይራሉ፣ ጸባያቸውን ይቀይራሉ፣ አመጋገብን ይቀይራሉ፣ ብዙ ነገርን ይቀይራሉ። ልክ እንደዚሁ መንፈስ ቅዱስ በውስጣቸው ያደረ ሰዎች ዓለም ውስጥ እንደነበሩት ወይ ደግሞ በዓለም ውስጥ እንዳላቸው የነበረውን ህይወት መኖር አይችሉም። ህይወታቸው ከዛ ሰዓት መንፈስ ቅዱስን ከተቀበሉ ሰዓት ጀምሮ በሰማያዊ ያለውን ስፍራ፣ በሰማያዊ ያለውን ህይወት፣ በሰማይ ያለውን በክርስቶስ ያለውን ህይወት መኖር ከዓለም ስር ይሞታሉ። ለዛ ነው ጳውሎስ ሲናገር ምን ይላል? ገላትያ ምዕራፍ 2 ቁጥር 20 ላይ ሲናገር ምን ይላል? በጌታ በኢየሱስ ክርስቶስ ስም አነባለሁ። ከክርስቶስ ጋር ተሰቅያለሁ፣ እኔም አሁን ሕያው ሆኜ አልኖርም። ለምን? ክርስቶስ ግን በእኔ ይኖራል። አሁን በሥጋ የምኖርበት ኑሮ በወደደኝ ስለ እኔ ራሱን በሰጠው በእግዚአብሔር ልጅ ላይ ባለ እምነት የምኖረው ነው። አሁን እኔ አልኖርም። ማን ነው የምኖረው? ክርስቶስ በሱ ይኖራል።
ለምን? እሱ ኢየሱስን ሳያገኝ በፊት የራሱ የሆነው መንገድ፣ የራሱ የሆነው ስራ፣ የራሱ የሆነው አካሄድ ነበረው። ኢየሱስ ካገኘው ሰዓት ጀምሮ ግን እሱ አይደለም የምኖረው፣ ኢየሱስ ነው በሱ የምኖረው። ዛሬ በናዝሬቱ በኢየሱስ ስም እንዲህ እላለሁ፣ እኛ ከራሳችን ሞተን፣ እኛ ከፍቃዳችን ሞተን፣ እኛ ከኛ የሆነው ነገር ሞተን እግዚአብሔር በልጁ በክርስቶስ በመንፈስ ቅዱስ አማካኝነት በእኛ መኖር ይጀምር በጌታ በኢየሱስ ስም። እኔ አልኖርም አለ። እኔ አይደለሁም የምኖረው፣ አሁን የምኖረው ኢየሱስ ነው። ምክንያቱም መልሱን የታገኝ አንተ ለምንድን ነው ማትኖረው ብላችሁ ከጠየቃችሁት መልሱን ጳውሎስ ቆላስያስ ላይ ያስቀምጥላችኋል። ምን ብሎ? ቆላስያስ ምዕራፍ 3 ቁጥር 3 ላይ እንዲህ ብሎ ያስቀምጥላችኋል። ኢየሱስ ክርስቶስ ጌታ ነው። እንዲህ ይላል፣ ሞታችኋልና ይላል። ሃሌሉያ! ሕይወታችሁ በእግዚአብሔር ከክርስቶስ ጋር ተሰውሯልና። አሜን። ሞታችኋል። ሕይወታችሁ በእግዚአብሔር ከክርስቶስ ጋር ምን ሆኗል? ተሰውሯል። ስለዚህ የኛ ሕይወት በዚህ ምድር ላይ ሳይሆን በክርስቶስ በእግዚአብሔር ዘንድ ነው። በሌላ አማርኛ ምንድን ነው? እኛ በእግዚአብሔር ፊት በክርስቶስ እንታያለን። ክርስቶስ ደግሞ በምድር በእኛ ይታያል። ስለዚህ እኛ ከዚህ ሞተን በክርስቶስ በእግዚአብሔር እንታያለን። እግዚአብሔር ደግሞ በኢየሱስ በዚህ ምድር በእኛ ይታያል። እዚህ ሞተን እዛ እንኖራለን ማለት ነው። ኢየሱስ ክርስቶስ ለዘላለም ጌታ ነው። እዚህ ሞተን እዛ መኖር ይሁንልን። ኢየሱስ ክርስቶስ ለዘላለም ጌታ ነው። አያችሁ፣ ሞታችኋል። ሕይወታችሁ በክርስቶስ በእግዚአብሔር ምን ሆኗል? ተሰውሯል። ስለዚህ ወዳጆቼ እግዚአብሔር በእኛ እንዲሰራ ያ ዘር በእኛ ውስጥ መኖር አለበት። ዘሩ በእኛ ውስጥ ከኖረ ሕይወታችን መለወጥ አይችልም። ይሁ ልንገራችሁ፣ ከዛ መጠን እዚህ ጋር ያለውን ሕይወት ተመሳሳይ ከሆነ መንፈስ ቅዱስ በእኛ እየሰራ አይደለም፣ በእኛ ውስጥ አልኖርም ማለት ነው። ልንገራችሁ፣ ኢየሱስ ክርስቶስ ለዘላለም ጌታ ነው። ሕይወታችንን መንገዶቻችንን መፈተሽ ያለብን በዚህ ጉዳይ ነው። ሃይማኖት ወይ ደግሞ ድርጅትን መቀየር አይደለም። ሰፈርን ቀይረ እዛም እዚህም አንድ ተመሳሳይ ሕይወት የምትኖር ከሆነ እዛም ኑረ እዚህም የምትኖር ከሆነ እግዚአብሔር ባንተ ማይኖር ባንተ ማይገለጥ ከሆነ ከባድና ኃይለኛ አደገኛ የሆነ ሕይወት ውስጥ ነው ያለነው። አያችሁ፣ ዘሩ ውስጣችን ሲገባ መንገዳችን ነው የምንለወጠው። ዘሩ ውስጣችን ሲገባ ሕይወታችን ነው የምንለወጠው። ዘሩ በውስጣችን ሲገባ አካሄዶቻችን ናቸው የምንለወጡት። ኢየሱስ ክርስቶስ ለዘላለም ጌታ ነው። አያችሁ፣ መጽሐፍ ቅዱስ ሲናገር ምን ይላል? ሳኦል ሳሙኤልን ካገኘ በኋላ ሰውየው መጽሐፍ ቅዱስ ከተመለሰ በኋላ ሰውየው ምን ይላል? የሳኦል ልብ ተቀየረ ይላል። ከዛም በኋላ ትንቢት መናገር ጀመረናል። ሰዎች ምን የቄስን ልጅ ምን አገኘው? ዋው! በጌታ በኢየሱስ ሰውየው ላባኖ ኮብራና ቪና ሞሰ ሰውየው ያውቁታል፣ ሕይወቱን ያውቁታል፣ ሰፈሩን ያውቁታል፣ ለምን ከቤቱ እንደወጣ ያውቁታል። በቃ ሳኦልን ያውቁታል፣ ሰፈሩን ያውቁታል፣ አባቱን ያውቁታል፣ ጎሳው ቢንያማዊ እንደሆነ ያውቁታል። ግን ከሳሙኤል ዞር ካለ በኋላ አላል መጽሐፍ ቅዱስ ልቡ ተቀየረ። ከዛ በኋላ ምን ሆነ? የቄስን ልጅ ምን አገኘው? ራባጋዳባሺ ላቫኖሶ ኮብራንያ ሞሲያ አያችሁ፣ የቄስን ልጅ ምን አገኘው? መንፈስ ያገኛችሁ የሚቀይር አካሄዳችሁ ሰዎች ይህ መንፈስ ያገኛችሁ ሰዎች እንደ ከዚህ ቀደም ሊያውቃችሁ አይችሉም። መንገዶቻችሁ ነው የምንለወጠው፣ ሕይወታችን ነው የምንለወጠው፣ ኑሯችን ነው የምንለወጠው፣ አካሄዶቻችን ናቸው የምንለወጠው። ሪዝኑ እግዚአብሔር በእኛ መኖር ይጀምራል። እግዚአብሔር በእኛ መኖር ሲጀምር ደግሞ ሕይወታችን ኖርማል አይሆንም።
ኢየሱስ ክርስቶስ ለዘላለም ጌታ ነው። ለዚህ መጽሐፍ ቅዱስ ሲናገር ምን ይላል መሰላችሁ? ሮሜ 8:11 ላይ እንዲህ ይላል፣ ነገር ግን ይላል ኢየሱስን ከሙታን ያስነሳ የእርሱ መንፈስ በእናንተ ዘንድ ቢኖር፣ የት ቢኖር? በእናንተ ዘንድ ቢኖር። ክርስቶስ ኢየሱስ ከሙታን ያስነሳው እርሱ በእናንተ በሚኖረው መንፈሱ፣ በምን? በእናንተ በሚኖረው መንፈሱ፣ እሺ፣ ለሚሞተውም ሰውነታችሁ ደግሞ ሕይወትን ይሰጣል። የት ቢኖር? በእናንተ ቢኖር። ስለዚህ ሕይወት በአንተ ምን ይሆናል ማለት? ይጀምራል ማለት። ምን በአንተ ሲኖር? መንፈስ ቅዱስ በእናንተ በኔ ሲኖር ለሚሞተው ስጋችን፣ ለሚሞተው የሆነ የኛ የሆነው ነገሮቻችን ሁሉ ላይ ሕይወት መዝራት የሚችለው ሕይወት መስጠት፣ ሕይወት በእኛ እንዲጀምር የሚያደርጉ መንፈስ ቅዱስ በእኛ ሲኖር ብቻ ነው። ኢየሱስ ክርስቶስ ለዘላለም ጌታ ነው። ሃሌሉያ። በጣም የሚገርም ቃል ነው። የእውነት ነው የምላችሁ። ያቺ ሴት ከዛ ቀን ጀምሮ፣ ከዛ ሰዓት ጀምሮ ሕይወቷ፣ መንገዷ እንደ ትላንትና መሆን አይችልም። ይለወጣል። አካሄዷ ይለወጣል። ኑሮዋ ይለወጣል። አነጋገሯ ይለወጣል። ለምን? ዘሩ ይለውጣታል። የእግዚአብሔር ልጅ የኢየሱስ ክርስቶስ ስም ለዘላለም ይባረክ። ሃሌሉያ። ኢየሱስ ክርስቶስ ለዘላለም ጌታ ነው። እንዲህ ይላል መጽሐፍ ቅዱስ ሲናገር፣ ማንም የተጠማ ቢኖር ወደ እኔ ይምጣና ይጠጣ። በእኔ የሚያምን መጽሐፍ እንዳለ የሕይወት ውሃ ወንዝ ከሆዱ ይፈልቃል ብሎ ጮኸ ይላል ዮሐንስ ምዕራፍ 7 ላይ። ሃሌሉያ። ቁጥር 38 ላይ የተጠማ ቢኖር ወደ እኔ ይምጣ ይጠጣ። መጽሐፍ እንደምለው በእኔ የሚያምን የሕይወት ውሃ ወንዝ ከሆዱ ይፈልቃል። ሰውየው መንፈስ ቅዱስ ከተቀበለ፣ እግዚአብሔር ኢየሱስ ክርስቶስን ካመነ በኋላ ምንጭ ነው ከውስጡ የሚፈልቀው። መስጠት ይጀምራል። ማካፈል ይጀምራል። በጌታ በኢየሱስ ክርስቶስ ስም ይህ መንፈስ ያገኛችሁ፣ ይህ ክብር ያገኛችሁ፣ ይህ ኃይል ያገኛችሁ፣ ይህ መገለጥ ያገኛችሁ። አሌሉያ። በጣም ወዳችኋለሁ። ይህ ቃል ውስጥ ስለሞላ ነው አካፈልኳችሁ። እኔ ወንድማችሁ ወንጌላዊ ታምራት አማኑኤል እባላለሁ። በጣም ወዳችኋለሁ። ዘመናችሁ ይለምልም፣ ሕይወታችሁ ይለምልም። ተባረኩ። መንገዳችሁ፣ ሕይወታችሁ የቀና ይሁን በናዝሬቱ በኢየሱስ ስም። ከዚህ ቃል የተነሳ ከዚህ ሕይወት ቃል የተነሳ ዛሬያችሁ፣ ነገያችሁ፣ ዘመናችሁ ሁሉ ይቀየር በናዝሬቱ በኢየሱስ ስም አሜን።